የምናስረዳቸውስ እንደው ትውልዱ ቅድም አባታችን እንዳሉት ልዩ ልዩ የቤት ኪራያቸው አንዳንዶቻቸው ባሎቻቸውን ፈተው ያበበችን አዳራሽ ተከራይተው 150 ሚሊዮን ብር አካውንት ሊገባ ነው እያሉ ሰውን ለማጭበርበር ትውልዱ ወደ ትክክለኛው መዳን እንዳይመጣ እዛ ጋር ሙጥኝ ብለው ለማስቀረት ማርያም አታማልድም የሚያማልደው ኢየሱስ ነው ብለው ያችን እየጠቀሱ ማርያም ፍጡር ናት ወይስ እንዲሁ ፍጡር አይደለችም ብለን የምንጠይቃቸው መረጃ የሌላቸው ሰዎች ስለ ምልጃ ትርጉም አያውቁምባቸው። እመኑን እዚህ ጋር 80 ምናምን ሰዎች አላቸው። በኮፕሊንክ አግዙ፣ እውነቱን እናስረዳቸው። የትኛውም ቦታ ገብታችሁ ምልጃ ማስታረቅ ተደርጎ አይተረጎም። ክርስቶስ በምድር ላይ የጸለየውን ጸሎት በተለይ ማቴዎስ የዮሐንስ ወንጌል ምዕራፍ 13 የጸሎተ ሐሙስ ዕለት ጌታ ያቀረበው ጸሎት ለኛ ራእይ አብነት ሊሆን ከሐዋርያት ፊት የጸለየው ጸሎት እሱ ምልጃ ተብሎ ይወሰዳል። ለትምህርት ነው፣ ለአራያ ለአብነት ነው። ካረገ በኋላ ታዲያ ክርስቶስ ወደ ማን ነው የሚለምነው? በአባቱ ቀኝ ተቀመጠ አለ እኮ። ቀኝ ምንድን ነው? ክብር ነው። ክብር ያገኘው ማን ነው? ስጋ። ስጋ ምን ሆኗል? በተዋህዶ አምላክ ነው። ፈጣሪ ከሆነ ወደ ማን ነው የሚለምነው? በነገራችን ላይ መንፈስ ቅዱስ በእኛ ውስጥ አድሮ ለጸሎት እንድንተጋ ያደርገን። ሞክሮታል፣ ጥሩ ነው። የተወሰነ ሙከራ ላይ ነው ያለው። እንደው አፉ ምላሱ ተሳስሯል። እባካችሁ እውነቱን አስረዱኝና ወደ እውነት ልምጣ ማለት ሲችል በድንግዝግዝ ቢሆንም በተወሰነ መንገድ ለማብራራት ሞክረዋል። ኤርምያስ ላይ ያለው ደግሞ የሚገርማችሁ ነገር ዕለት ዕለት እየለማለድኩ ነው የሚለው። መክፈት እችላለሁ ካስፈለገ። ዕለት ዕለት እየማለድኩ ነው የሚለው። ስለዚህ በምልጃ ጉዳይ ወንድሞቻችን ልዩ ልዩ ፕሮቴስታንት አባታችንም ወደፊት ከእርሶ በላይ እውቀት የለኝም፣ ልዩ ልዩ ፕሮቴስታንት በሏቸው። ፕሮቴስታንት አንድ አይነት አስተምህሮ አለው የሚለኝ ውሸት ነው። በምንም ታምር አንድ አይነት አስተምህሮ የለውም፣ በምንም ታምር። ስለዚህ ስለ ምልጃ አሁን ሰሞኑንም የድንግል ማርያምን ስዕል ይዘው እኛን ለማብሸቅ የሚያደርጉትን ጥረት አይተናል። የእመቤታችንን ስዕል ይዘው ግን አይቻልም። እኛ በምንም ታምር ተናደንም በሽቀንም አናውቅም። ስለዚህ ምልጃም በዚህ መልኩ እንዳልተሳካላቸው ተረዱ። ሌላው ድነት ላይ ነው። አሁንም ድነት ላይ ነው። አባታችን ቀጥታ ሙሉ በሙሉ የክርስቶስን አረዳድ ጉዳይ እንደማያውቁት ነው። ሁለተኛው በምንም ታምር በእምነት ብቻ መንግስተ ሰማያት የገባ አንድ ክርስቲያን አይጠቅሱም እነሱ። በእምነት ብቻ አስቡት የእግዚአብሔር ልጆች፣ በእምነት ብቻ ነው የሚጸደቀው ነው የሚሉት። አንዱ መንግስተ ሰማያት ከማይገቡበት መካከል አንዱ የክርስቶስን ወንጌል ተቃዋሚዎች ናቸው የምንልበት መሰረታዊ ሐሳባችን ፕሮቴስታንት ማለት ተቃዋሚ ማለት ነው። ማንን ነው የሚቃወሙ ስንል ክርስቶስን እንደሚቃወሙ ከምናስረዳበት አስረግጠን ሰው በእምነት ብቻ ይድናል ይላሉ። ብቻ እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ በእምነት ብቻ እድናለሁ የሚል ፕሮቴስታንት ክርስቶስን እየተቃወመው ነው። እሱ ብቻ አይደለም። ለምሳሌ አጋንንት እምነት አለው እንዳትጠራጠሩ፣ ፍጡር ነው፣ እንደኛ ፍጡር ነው። አጋንንት እምነት አለው። ማመን ብቻ አይደለም ይንቀጠቀጥማል። እሺ በምንድን ነው የተለየው? በምንድን ነው ከሲኦል የማይወጣው አትሉኝ? ከሲኦል የማይወጣበት መሰረታዊ ትርጉሙ ሰይጣን ማነው? በጎ ስራ ስለሌለ። ማስረጃ ጠይቁኝም። የያዕቆብ መልእክት ምዕራፍ 2 ቁጥር 19 አጋንንትን ያምናሉ ይንቀጠቀጡማል አለ። ያምናሉ ይንቀጠቀጡማል። እምነትና በጎ ስራ እንደ እጅና ጥፍር እንደማይለያዩ እያስረዳ በመጣበት አውዱ ያዕቆብ ወልደ ዮሴፍ በዚህ መልኩ አጋንንት ከሲኦል የማይወጡበት ምክንያት በጎ ስራ ስለሌላቸው። በነገራችን ላይ አባታችን በምልጃ ተሸንፈዋል። እምነትና በጎ ስራ እንደማይነጣጠሉ ተሸንፈዋል። ሶስተኛ በጥምቀት ተሸንፈዋል። ስጋውና ደሙ ዘላለማዊ መንግስት እንደሚያወርስ ተሸንፈዋል።
አሁን ምኑ ጋር መሰለውት ፊት ያሉት ላይ ሄደው ገድለ ቅዱሳን ላይ ታምረ ማርያም ላይ ኦኬ ክርስቶስ የዮሐንስ ወንጌል 15:1 ላይ አነ ውእቱ ሐረገ ወይን ወአንትሙ አዕጹቂሁ ይላል። እኔ ወይን ግንድ ነኝ እናንተ ግን ቅርንጫፎቹ ናችሁ አለ። ከዋናው ከዶግማ ከመጽሐፍ ቅዱስ ተባረዋል። በትክክል ሎጂክ ነው። የትም ቦታ ነገረ ክርስቶስ ላይ ይሄው ምላሴ ነጭ ጠጉር ይብቀል እግዚአብሔር ምስክሬ ነው የሉበት። በቃ አሁን ታምረ ማርያም ነው የሚከፍቱላችሁ። ታምረ ማርያም ላይ ገርል ምንድነው? በቃ ለምሳሌ አባታችን አቡነ ተክለ ሃይማኖት ሰይጣኑን አጠመቀ ብለው ኦርቶዶክሶቹ እንዲያረጉ ብለው እንዳለነ ኤፍሬም እየጮሁ ነው። ወይ አጋንንት መንፈስ ነው። በደንብ 60 ሰዎች አድምጡን፣ ኮፒ ልክ እያደረጋችሁ። አጋንንት መንፈስ ነው። አይጨበጥም፣ አይዳሰስም፣ እንደ ሰው አይደለም፣ ግዙፍ አይደለም። አቡነ ተክለ ሃይማኖት ሰይጣኑን አጥምቀው ደቀ መዝሙር አደረጉት ማለት ሰይጣነ ጸባይ ያለውን ሰው ማለት ነው። የሰይጣን አመል ያለውን የሰይጣን አንድ ጊዜ። ስለዚህ አቡነ ተክለ ሃይማኖት ገርል አጠመቁ ሲል ሰይጣነ ጸባይ ያለበትን ሰው ጣዖት የሚያመልከውን ሰው አጠመቁት ማለት እንጂ መንፈስ የሆነውን ሰይጣን ይዘው አጥምቀው ክርስቲያን አደረጉት ለማለት ተፈልጎ አይደለም። ስለዚህ ግንዱ ክርስቶስ ጋር መሰረቱ ክርስቶስ ጋር ሳያምኑ አሁን ይኸው ስንት ሰዓት እያወራን ነው? 60 ሰው አለ። ከ60 ሰዎች መካከል እርግጠኛ ነኝ የተወሰነ ፐርሰንት ፕሮቴስታንት ናቸው። ከልብ እንድትረዱ ስለፈለገ። ስለዚህ ቀጥሎ አባታችን ዝናብ እየጣለ ነው፣ አልወጣም። ዝናቡ ቀጥ ካለ ድምጽ አሰማለሁ። ይቀጥሉ አባታችን።